በእርግጥ ሰው መንፈስ ብቻ ነውን? አይ አይደለም፣ በፍጹም አይደለም። ሰው የሶስት ነገር ውቅር ነው ብለናል። ስጋ አለው፣ ነፍስ አለው፣ መንፈስ አለው። እንኳን አሁን የትንሣኤ አካል ለብሳችሁ መንፈስ አትሆኑ። ስለዚህ ሰው ነፍስም አይደለም፣ ሰው መንፈስም አይደለም፣ ሰው ስጋም አይደለም። ሰው የሶስቱ ነገር ውቅር ነው። ኃጢአት ሁለመናችን እንደጎዳ ሁሉ በክርስቶስ የተገኘው ቤዛነት ሁለንተናችን ይነካዋል። እኛ በክርስቶስ ልጅ ሆነን የእግዚአብሔር ቤተሰቦች ነን። እኛ መለኮት አይደለም። በጣም የምንወደው ፓስተር ወንዴ እሱ ነው የሚያገለግለን። እሱን ወደዚህ ጋብዛለሁ። እንደምን አላችሁ? ኢየሱስ ክርስቶስ ጌታ ነው። ጌታ የተባረከ ይሁን። ባለፈው ሳምንት የጀመርነውን እኛ ማነን የሚል ትምህርት ነበር የጀመርነው። እኛ ማነን? ከፍጥረታችን እኛ ማነን? የእግዚአብሔር ቃል ማነን ይለናል የሚለውን ሐሳብ ለማየት ሞክረናል። በጣም የሚገርም ዲዛይን የተደረገልና በዚያ የተፈጠርን ፍጡራን እንደሆንን የእግዚአብሔር ቃል የነገረን እውነት ለማየት ሞክረን ነበረ። ሰው በእግዚአብሔር አምሳል የተፈጠረ ነው ስንል በመለኮታዊ ውሳኔ ወይም ተፈጥሮ የተፈጠርን እግዚአብሔር አስቦ የፈጠረን እንደሆንን በአጋጣሚ የተገኘን እንዳልሆንን ከእግዚአብሔር ቃል አይተናል። ስንፈጠር ደግሞ በእግዚአብሔር መልክና አምሳል በእግዚአብሔር መልክና ምሳሌ የተፈጠርን መሆናችንን ለማየት ሞክረናል። ኢማጎ ዴይ የሚለው የላቲን ቃል አንስተን መዋቅራዊ ገጽታ ያለን መሆናችንን ተፈጥሯችን እግዚአብሔርን ያንጸባርቃል ብለን ነበረ። ሁለተኛው ግንኙነት ገጽታ ያለን ሰዎች መሆናችን ህብረታችን እግዚአብሔርን ያንጸባርቃል። ተግባራዊ ገጽታ ያለን እንደሆንን የኛ ኃላፊነት እግዚአብሔርን ያንጸባርቃል የሚል ሐሳቦችን አንስተን ተነጋግረን ነበረ። የሰው ልጅ ከክብር ጋር የተፈጠረ መሆኑንም እንደዚሁ አንስተናል። ሰው የረከሰ አይደለም፣ ተራ አይደለም። በእግዚአብሔር መልክ መፈጠሩ በራሱ ክቡርነቱን የሚያመለክት ነው ብለን ከእግዚአብሔር ቃል እንዲሁ አንስተናል። ኢቭን ከውድቀት በኋላም እንኳ የእግዚአብሔር መልክ ፈጽሞ አልተደመሰሰም፣ አልጠፋም። ለዚህ ነው ያ የወደቀውን ሰው ወደ ነበረበት ክብር ለመመለስ ኢየሱስ ክርስቶስ ወደዚህ ምድር የመጣው። የወደቀውን ማንነት፣ የተበላሸውን ማንነት፣ የጎደፈውን ማንነት በክርስቶስ ኢየሱስ ወደ ቀደመው ክብሩ ለመመለስ ኢየሱስ ክርስቶስ ነፍሱን አሳልፎ የሰጠ መሆኑን አይተን ነበረ። በፍጥረታችን ደግሞ ሁለተኛ ያነሳነው የሰው ተፈጥሯዊ ውቅር አለው። ሰው የሶስት ነገር ውቅር ነው። ሶስት ኤሌመንቶች አሉት። አፈጣጠራችን ይዘት ውቅር ሶስት ነገር አለው ብለን አንስተን ነበረ። ስጋ፣ ነፍስና መንፈስ አለው። ሶስቱም በእግዚአብሔር ዘንድ የከበሩና ጠቃሚ ነገሮች ናቸው። ስጋችን በውድቀት ምክንያት ወደ አፈር እንዲመለስ ቢፈረድበትም በትንሣኤ ግን ወደ ቀደመው ፖዚሽኑ ወደ ቀደመው በእግዚአብሔር ፊት መቆም ወደሚያስችለው ክብር የሚመጣ መሆኑን አንስተናል። ስለዚህ ሰው ስጋም ነፍስም መንፈስም እንዳለው የፍጥረታችንን መልክ አይተናል። ዛሬ የምንመለከተው ይሄን ማንነታችንን ይሄን ፍጥረታችንን የሚያጎድፍ አስተሳሰብና አስተምሮ አለ። ይህ አስተምሮ በእግዚአብሔር እውቀት መመታት አለበት ብለን ነበረ። ስለዚህ ምንድን ነበር ያልነው? በእግዚአብሔር እውቀት ላይ የሚነሳው ከፍ ያለውን ሃሌሉያ፣ በእግዚአብሔር እውቀት ላይ የሚነሳው ከፍ ያለውን የሰውን ሐሳብ ምን እናደርጋለን ብለናል? እስኪ እናፈርሳለን። በዛሬም እናፈርሳለን። ይህን የምናፈርሰው እውቀትን በእውነተኛው እውቀት ነው። ጠማማ እውቀቶች አሉ፣ ከእግዚአብሔር ቃል እውነት ያፈነገጡ እውቀቶች አሉ። እነዚህን እውቀቶች የምንመታው የምናፈርሰው በእግዚአብሔር ቃል እውነት ነው። ይሄ ደግሞ ሰይፋችን ነው። የመንፈስ ሰይፍ ያለን ሰዎች ነን። በዚህ ሰይፍ የጠማማውን ትምህርት እውቀት እናፈርሳለን። እግዚአብሔር ስም የተባረከ ይሁን። አጭር ጸሎት እንጸልይና ወደ ትምህርታችን ዘልቃለን። ሃሌሉያ። ልዑል አምላክ እግዚአብሔር ሆይ በልዕልና የምትኖር አምላክ ሳትንቀን በመልክ የፈጠርከን ፈጥረ ክብርን ያስቀመጥክብን እግዚአብሔር ሆይ ከዘላለም እስከ ለዘላለም ካንተ ጋር እንድንሆን የወሰንክልን እንደገና ያጣኑን መልክ በልጅ የመለስክልን ልጆች ያደረከን ልጅ በመሆናችን በቤት ውስጥ እንድንኖር እግዚአብሔር ሆይ ዘላለማችንን እንዲያምር ያደረክ አምላክ ስምህ ከዘላለም እስከ ለዘላለም የተባረከ ይሁን። በዚህ ቀን እግዚአብሔር ሆይ
የቃል ደጆች እንዲከፈቱ ጠማማውን ትምህርት እግዚአብሔር ሆይ በእውነት ቃል መምታት እንድንችል የተፈጠርንበት ዓላማ የተፈጠርንበት መልክ እግዚአብሔር ሆይ ላንተ የተሰጠው ማንነታችን ምን እንደሆነ ገብቶን እግዚአብሔር ሆይ በዛ እውነት እንድንኖር ጸጋ እንዲያግዘን በኢየሱስ ስም ጸለይኩኝ። ስለምታስተምረን እጅግ አድርገን እናመሰግንሃለን። ለሰሚም ለተናጋሪም ጸጋም ሰጥ የጸጋ አምላክ ነህና በዚህ እውነት በመካከላችን ተገለጥ። ሁሉም በሚችል በጌታ በኢየሱስ ስም ጸለይኩኝ። አሜን። ጌታ ስም የተባረከ ይሁን። በቃሉ እውነትን አውቀናል መጽሐፍ እንደሚነግረን። ስለዚህ እውነት በሆነው ቃሉ ደግሞ እንደ ንጋት ብርሃን እየጨመረ የሚሄደውን የእውነትን ጅረት እንቀዳለን። በዚህ በእግዚአብሔር ቃል እውነት ውስጥ ሆነን ትምህርቶችን፣ አደራረጎችን፣ አስተሳሰቦችን እንፈትሻለን። ጠማማውን እንመታለን፣ እውነትን እንገዛለን። በዚህም ለክርስቶስ በተማረከ ሕይወት እንኖራለን። ሃሌሉያ። በዚህ እውነት እንድንኖር ነው እግዚአብሔር የጠራን ወገኖቼ። መጽሐፍ ሲናገር በሁለተኛ ጢሞቴዎስ ምዕራፍ 3 ላይ እንደዚህ ይላል። ቁጥር 16-17 ላይ የእግዚአብሔር ሰው ፍጹምና ለበጎ ሥራ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ለተግሳጽ፣ ልብን ለማቅናት በጽድቅ ላለው ምክር ይጠቅማል ብሎ የእግዚአብሔር ቃል ይነግረናል። ስለዚህ ትምህርትን የምንቀዳው ከቃሉ ነው። ተግሳጽን የምናገኘው ከቃሉ ነው። ልባችን የሚቀናው በቃሉ ነው። በጽድቅ ላለው ምክር የሚጠቅመን ቃሉ ነው። በቃሉ ውስጥ ሆነን ጠማማውን እንመታለን፣ እውነትን ወደ ሕይወታችን እናመጣለን። የልጁን የኢየሱስ ክርስቶስን መልክ ወደምንመስልበት ከፍታ የምንጓዘው በቃሉ ነው። ቃል የሌለው ሕይወት ተራ ሕይወት ነው። ብዙ የሐሰት ትምህርቶች የሚያጠቁት ቃል የሌለውን ሰው፣ ጠማማ ትምህርቶች የሚነጥቁት የእግዚአብሔር ቃል እውነት በሙላት የሌለባቸውን ሰዎች ነው። ቃሉ ሲኖራችሁ ሰይፍ አላችሁ፣ ትሞግታላችሁ፣ ትከራከራላችሁ፣ ታጠቃላችሁ። ስለዚህ ቃሉ አስተምሯችንና የምግባራችን ዋነኛ ማገናዘቢያ ቀኖና ነው። ከቃሉ የወጣ ሕይወት ምድራዊ ነው። ስለዚህ ቃሉ ለማነጽ በእግዚአብሔር ሐሳብ ላይ ከፍ ያለውን የሰይጣን አከርካሪ ለመምታት በአምላካችን ቃል የታጠቀ ማንነት እንዲኖር እግዚአብሔር ይፈልጋል። ከዚህ የተነሳ ነው የእምነት እንቅስቃሴ መምህራን ሰው ማንነቱን ወይም ደግሞ የተፈጠረበትን እውነት በዘነጋ አስተሳሰብ እያስተማሩ እያጣመሙት ያሉት። ስለ ሰው ማንነት የሚያስተምሩን ትምህርቶች በዚህ ዛሬ በሚማረው ሐሳብ ላይ እንመረምራለን፣ እንገመግማለን። በእግዚአብሔር ቃል ደግሞ እንመተዋለን ጠማማውን ትምህርት። ምክንያቱም በአሜሪካን ሀገር የተጀመረ ትምህርት ነው። ኬንዮን የተባሉ ሰው የጀመሩት አስተሳሰብ ነው። ኬንዮን የተባለ ሰው ጀመረው። ከዛ መንፈሳዊ ልጃቸው የሆነው ኬኔት ሃገን ይህን አስተምሮ ይዞት ሄደ። ከዛ ደግሞ ግብረ አበሮቻቸው እንደ ሮላንድ ሮበርት አይነትና እንደ ኮፕላንድ ኬኔት ኮፕላንድ የሚባሉ ሰዎች ትምህርቱን በዓለም ላይ ዘሩት። እውነት የተገለጠላቸው መስሏቸው በእግዚአብሔር ቃል ያልበሰሉ ሰዎች ደግሞ ይህን ትምህርት ወሰዱና ለክርስቶስ መኖር በሚገባቸው የሕይወት ስታንዳርድ እንዳይኖሩ፣ ጽድቅንና እውነትን እየተከተሉ ክርስቶስን እየገለጡ እንዳይኖሩ ጠማማ ትምህርት ወረሳቸው። ስለዚህ ሰው መንፈስ ነው፣ ስጋ ምንም ነው የሚል አስተሳሰብ በሰዎች ውስጥ እንዲመጣ ትልቅ ግብዓት ሰጡ ማለት ነው። በእርግጥ ሰው መንፈስ ብቻ ነውን? አይ አይደለም፣ በፍጹም አይደለም። ሰው የሶስት ነገር ውቅር ነው ብለናል። ስጋ አለው፣ ነፍስ አለው፣ መንፈስ አለው። ስጋ የመንፈስ ታዛ ወይም ጣራና ግድግዳ እንጂ በማንነታችን ክፍለ ሕዋስ ውስጥ ስፍራ የለው። አይ ልክ አይደለም። ይህም ትምህርት በጭራሽ አይደለም። ስጋችንም በእግዚአብሔር የተፈጠረ ክቡር ፍጡር ነው። ቋሚ የክርስትና ትምህርት ሰው ስጋ አለው ይለናል። የከበረ ከምድር አፈር የተበጀ ሰው ነፍስ አለው፣ ሰው መንፈስ አለው። እግዚአብሔር በአፍንጫው እፍ ባለበት ጊዜ ሰው ሕያው ነፍስ ያለው ሆነ ይላል። መንፈስንም ነፍስንም አግኝቷልና። ስለዚህ የሰው አጽመ ማንነት መንፈስ ብቻ ነው የሚለው አስተምሮ ከመጽሐፍ ቅዱስ አስተሳሰብና አስተምሮ የተፋታና ጠማማ ትምህርት ነው። ዛሬ ከሰው ተፈጥሯዊ ማንነት ያፈነገጠና ከመጽሐፍ ቅዱስ አስተምሮ የራቁ ትምህርቶች ምድሪቱን ሞልተዋታል። አሁን ደግሞ በየዘመናቱ እያገረሸ ነው የሚነሳው። በነገራችን ላይ የዛሬ 20 ዓመት አካባቢ በጣም ይሄ ሙቭመንት ነበረ። አንዳንዶቹን አሳብዷቸዋል።
ትምህርቱ ልክ ስላልሆነ ማለት ነው። ሰው ስጋውን ረስቶ መንፈስ ነኝ ሲል አእምሮውን የለቀቀ በጣም ብዙ ሰዎች ነው፣ ያበዱ ሰዎች አግኝቻለሁ እኔ። ለማስፈራራት ሳይሆን ሪል ነው። ሰው መንፈስም ብቻ ሳይሆን ስጋም ስለሆነ ማለት ነው። ሰው ነፍስ ያለው ማንነት ያለው እነዚህ ሶስት ፍቅሮች አብረው ነው የሚኖሩት። ከላይ ያቻቸው ወይም ከበታተናቸው የሰው ተፈጥሮና ማንነት ቅርጽ ያጣል፣ ይዛባል። ስለዚህ እነዚህ ትምህርቶች በጣም የሰውን ማንነት በክርስቶስ የተፈጠረበትን ዓላማ የሚያስቱ ጠማማ ትምህርቶች ናቸው። አትሊስት 5 ትምህርቶች አሉ ከሰው ማንነት ጋር የተዛነፉ። 3ቱ ላይ ነው የማተኩረው፣ ግን 5ቱን እንገራችሁ ጊዜ ስለማይኖርም ማለት ነው። ስለ ሰው ከሚነሱ የተሳሳቱ ትምህርቶች መካከል ተጠቃሽ የሚሆኑት የመጀመሪያው ሰው በአካል ውስጥ የሚኖር መንፈስ ነው የሚለው ትምህርት ነው። ኋላ አብራራዋለሁ ምን ማለት እንደሆነ፣ የእግዚአብሔር ቃል እንዴት ያፈርሰዋል የሚለውንም አብረን እናያለን። የመጀመሪያው ሰው በአካል ውስጥ የሚኖር መንፈስ ነው። በሌላ አነጋገር ተንተን ሲያደርጉት ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ይኖራል የሚል መተንተኛ ያደርጉለታል። ነው ወይ ስንል የእግዚአብሔር ቃል እንዳልሆነ ያስረዳናል። ኋላ እናየዋለን። ሁለተኛው የሚነሳው አስተምሮ ከሰው ጋር በተያያዘ ሰው መለኮት ነው ወይም ደግሞ መለኮታዊ ነው፣ የእግዚአብሔር ተፈጥሮ አለው የሚል ሌላ ትምህርት ነው። ለዚህ ነው እኛ ትንንሽ አምላኮች ነን የሚል አስተሳሰብ ብዙ ጊዜ ሲንቀሳቀስ የሚኖረው። እነ ኬኔት ሃጌን እነ ኮፕላንድ ከሚያነሷቸው ትምህርቶች መካከል አንደኛው ይሄ ትምህርት ነው። እኛ አምላኮች ነን። በጣም ይገርማችሁ፣ እነዚህ ትምህርቶች ዝም ብሎ የምንለው ብቻ አይደለም። ይህን ስንል በጣም የክርስትና መሰረታዊ የሆኑ አስተምሮቶችን እየናዱ ነው ወደዚህ የሚደርሱት። ምን ይነዳሉ? ወደ ኋላ እናነሳለን። ሶስተኛው ሰው አካላዊ ወይም ቁሳዊ ብቻ ነው የሚል ደግሞ ሌላ ትምህርትም አለ። በቃ ከሞተ በኋላ ሌላ ህይወት የሚባል ነገር የለውም ብሎ የሚደመድም ትምህርት ማለት ነው። ሰው አካላዊ፣ ሰው መንፈስ ነው እንደሚሉ ሁሉ ሰው አካል ብቻ ነው የሚሉ አሉ። ደግሞ ፊዚካል ማንነት ብቻ ያለው ለዚህ ዓለም የተፈጠረ በዚህ ዓለም የሚኖር ወይም በዚህ ዓለም የተከሰተ በዚህ ዓለም የሚኖር እዚህ ዓለም የሚጨርስ ሁሉ ነገር። ይህም ሌላ ጠማማ ትምህርት ነው። አራተኛው ከሰው ጋር የሚነሳው ትምህርት ሰው በመልካም ስራ ወይም በእውቀት ራሱን ማዳን ይችላል የሚል የአሴቲዝም አስተሳሰብ የሚያነሳ ነው። ብዙ እዛ ውስጥ አልገባም፣ ግን ይህም ትምህርት አለ። ሰው መልካም ስራ ወይም በእውቀት ራሱን ማዳን ይችላል፣ ሌላ ዳኛ አያስፈልገውም። ከእርሱ በላይ ሱፕሪም የሆነ ወይም ከፍተኛ የሆነ አምላክ ሊኖር አያስፈልገውም። በራሱ መኖር የሚችል፣ በራሱ ህይወትን ማረም ማስተካከል የሚችል፣ በራሱ መዳን የሚችል ማንነት ያለው ነው ብሎ የሚያስተምር አስተሳሰብ ነው። ይሄም ጠማማ ትምህርት ነው። አምስተኛው የሚነሳው ሰው የተወሰነ ማንነት የለውም የሚል ደግሞ አለ። ፊክስድ አይደንቲቲ የለውም ሰው። በእውነትና በስነ ምግባር ራሱን የቻለ ነው። ሌላ ሞራል ስታንዳርድ የሚሰጠው አምላክ ከእርሱ በላይ የሆነ የለም። ደግሞ ሰው እንዲህ ብለን ዲፋይን ልናደርገው አንችልም። ፊክስድ አይደንቲቲ የለውም። በየዘመናቱ በየጊዜው በየወቅቱ ሊገለባበጥ ይችላል። ኦፍኮርስ ሰው ሂማን ዴቨሎፕመንት እንዳለው ታውቃላችሁ። ገና ከመጸነሱ ጀምሮ እስከ ኦልድ ኤጅ ድረስ ዴቨሎፕመንት አለው። በእያንዳንዱ ተከፋፍሎ ሳይንቲስቶች እሱን ከፋፍለው አስቀምጠውታል። ልክ ነው። ከባህሪ ጥናት አንጻር፣ ከኮግኒቲቭ አንጻር፣ ከእውቀት ጋር በተያያዘ ከፊዚካል ዴቨሎፕመንት ጋር ተያይዘ ያስቀምጣሉ። ሰው በዛ መልኩ ይቀር እንጂ ያው ሰው ነው። ስጋ ያለው፣ ነፍስ ያለው፣ መንፈስ ያለው ያው ሰው ነው የሚያድገው። ያው ሰው ነው በእግዚአብሔር መንግስት ለዘላለም የሚኖረው። የሚቀይረው አንድ ነገር ብቻ ነው፣ የትንሣኤ አካል። በውድቀት ምክንያት ያጣውን ያንን የትንሣኤ አካል ጨምሮ ብቻ ነው የሚሄደው። እነዚህ ትምህርቶች ሜዳው ላይ አሉ። በዋናነት ግን በክርስትና ላይ ተነጣጥረው የሚንቀሳቀሱ 3ቱ ላይ ትኩረት አድርጌ ለመናገር ሞክራለሁ ማለት ነው። የመጀመሪያው የስህተት ትምህርት ቅድም እንዳልኩት ሰው በአካል ውስጥ የሚኖር መንፈስ ነው የሚለው ትምህርት ነው። ይህ በጣም ጠማማ ትምህርት አሁንም በምድሪቱ ላይ ብዙ ወጣቶችን እየሳበ ብዙ ሰዎችን እያታለለ ያለ ትምህርት፣ ለአንዳንድ ሰዎች ጆሮአቸውን የሚያክ ትምህርት ነው። ሰው መንፈስ ነው ሲል ቀጥሎ እሱን አይደለም ሰው መንፈስ መሆን አይደለም የሚፈልገው። መንፈስ ነው ይሉና ነፃነት የሚሰጥ ሌላ ነገር ስላለው ነው። ሰዎች ይህን ትምህርት የሚከተሉት መንፈስ ስለሆኑ አይደለም።
እንደምታዩት መንፈስ ስጋና አጥንት የለውም ብሏል እኮ ጌታ ኢየሱስ። በቃ አፍርሶታል እኮ አለቀ። ከዚህ በኋላ ሌላ ትምህርት አያስፈልግም እኮ እውነት ለመናገር። እንደምታየው መንፈስ ስጋና አጥንት የለውም ናና ንካይ ብሎ እኮ ቶማስን ጠርቶት ነክቶታል። እኔ በትንሣኤም አካል ማንነት አለኝ የሚነካለኝ ነው። እንኳን አሁን የትንሣኤ አካል ለብሳችሁ መንፈስ አትሆኑ። አሜን በሉ። አዎ እንኳን በዚህ በሚሞት በሚበሰብስ አካል የትንሣኤውን አካል ለብሰን መንፈስ አልሆን። የትንሣኤ አካል የለበስን መንፈሳውያን ሰዎች ሊሚቴሽን የሌለብን የመሬት ስበት የማይዘን በተዘጋ ቤት መግባት የምንችል ወደ ሰማይ መክነፍ የምንችል ከሰማይ ከጌታ ጋር መገናኘት የሚችል ለዘላለም በእግዚአብሔር ማንነት መኖር የሚችል ማንነት ነው የሚኖረን እንጂ መንፈስ አንሆን። ያስተምሮ ሰው መንፈስ ነው ሲል ታርጌቱ ሰው መንፈስ ሆኗል ለማለት አይደለም። ሌላ አጋንንታዊ ጠማማ ትምህርት አለው። ምንድናቸው እነዚህ? አንዳንድ የሐሰት ትምህርት ቡድኖች እና አንዳንድ የመጽሐፍ ቅዱስ ያልሆኑ አስተማሪዎች እንዲህ ብለው ይተነትናል። ሰው መንፈስ ነው ሲሉ እነዚህን ሐሳቦች ነው የሚያነሱት። አንደኛ ቢል ያለው መስላችሁ እውነተኛው ሰው መንፈስ ብቻ ነው፣ ስጋ አይደለም። እውነተኛው ሰው ይባለው መንፈስ ነው፣ ስጋ አይደለም። ስጋ ምንም አይነት እውነተኛ ጠቀሜታነት የሌለው ጊዜያዊ ቅርፊት ወይም መኖሪያ ነው፣ ጣራና ግድግዳ ማለት ነው። እኛ በጭቃ ውስጥ የምንኖር መንፈስ ነን እንጂ ጭቃ አይደለንም። ሊትራሊ የሚጠቀሙት ቃል ሊጠቀሙት ያው ከምድር አፈር አበጀው የሚለው አለ አይደል? ጭቃ ጠፍጥፎ ነው የሰራው፣ እሱ ሕያው አይደለም። ግን እኮ ይሄን የሚሉ ሰዎች ጭቃውን የሰራው እግዚአብሔር እንደሆነ ቢያውቁ ኖሮ እንዲህ ባልደፈሩ ነበር። ጭቃ እያሉ የሚያናንቁት አካል የልዑል አምላክ እጅ የሰራው ሰው የሚባለውን ወደዚህ ዓለም ለማምጣት የመጀመሪያው የእግዚአብሔር ስራ ዲዛይን ያረፈበት ሰው ስጋ የመንፈስ ታዛ ጣራና ግድግዳ የማንነታችን ክፍል ህዋስ አይደለም ብለው ይጥሉታል። አሁን ተመልከቱ፣ ዝም ብሎ እንዳይመስላችሁ የትምህርት ስጋን በጣም ሲያቃልሉ ሲጥሉት መንፈስ ነው እያሉ ሲነግሯችሁ በስጋ የሚደረገው ኃጢአት ምንም እንዳልሆነ ይሰማችኋል ማለት ነው። ትምህርቱ ዓላማ ይሄ ነው። አእምሮ ላይ ይደበድብና ለካ እኔ መንፈስ ነኝ ይላል። በስጋ ውስጥ ምኖ መንፈስ ስጋ ለካ ተራ ነው፣ ጣራና ግድግዳ ጭቃ ነው ለካ ምንም አይጠቅም ለካ ስትሉ በስጋችሁ እርኩሰትና መጽን ለማድረግ ትገፋላችሁ ማለት ነው። ይሄ ጠማማ ትምህርት በእግዚአብሔር ዕውቀት ላይ የሚነሳ ከፍ ያለው የፈረሰ ይሆን። አሜን። መፍረስ አለበት ወገኖቼ። አሜን። መንፈሳዊ ሕይወት ከስጋ ተለይቶ በመንፈሳዊ እውነቶች ላይ ብቻ እንደሚያተኩር አድርገው ይናገራል። ስለዚህ መንፈሳዊ ሕይወት ማለት መንፈሳዊነት ማለት መንፈሳዊ ነገር ላይ መንጠልጠል ነው። ይሄ ምድር ያለው ነገር ተወው። በስጋ የሚሰራው ኃጢአቶች ሁሉ መንፈስን አያረክሱትም። ለራስ ስትል ባታረገው ጥሩ ነው። ብታረገው ግን ያን ያክል መንፈስን አይጎዳውም። ስለዚህ ከእግዚአብሔር መንግስት የሚያጎልም ነገር የለም። ሰው የሚባለው መንፈስ ስለሆነ እነሱ ሰዎች መዳን የሚመለከቱ ታውቃላችሁ፣ የሙሉን ሰው የስጋን የነፍስን የመንፈስን ሙሉ ቤዛነት ከመመልከት ይልቅ የመንፈስ መዳን ላይ ነው የሚያተኩሩት። ጳውሎስ ግን ይሄን በጣም ይቃወመዋል፣ ወደ ኋላ አነሳዋል። ኢየሱስ በሚገለጥበት ጊዜ ስጋችሁ፣ ነፍሳችሁ፣ መንፈሳችሁ ፈጽመው የተጠበቁ ይሁኑ ነው ያለው። ይህ ትምህርት ብዙ ጊዜ መነሻው የጠማማ ትምህርት መነሻው የእግዚአብሔር ቃል አይደለም። የጥንት ፍልስፍና የሆነው ኖሲዝም ትምህርት ነው አንደኛው፣ የግሪክ ፍልስፍና። እንደገናም ደግሞ ኒው ኤጅ ሙቭመንት የሚባለው የአዲሱ ዘመን እንቅስቃሴ ከዚህ የተወለዱ አስተምሮቶችና አስተሳሰቦች ናቸው። የሰውን ተፈጥሮ ከመጽሐፍ ቅዱስ ባልተለመደ መንገድ ይለያል። ይህም አደገኛ ውጤቶችን የሚያስከትል እንደሆነ መጽሐፍ ቅዱስ ያስረዳናል። ታውቃላችሁ፣ የሰውን ማንነት ከነጣጠላችሁት የሚከተሉት ነገሮች መከሰትን ጀምሩት። አንደኛው የሚሆነው እግዚአብሔር የፈጠረውን አካል አስፈላጊነት ይክዳል ማለት ነው። በእግዚአብሔር አምሳል የተፈጠረውን ይሄን ማንነት ይክዳል። በነገራችን ላይ በዚህ ዘመን ክርስቶስን አምነን ከዳን ጀምሮ ይሄ መጽሐፍ ቅዱስ እንደሚነግረን አካላችን ምንድን ነው የሚሆነው? መቅደስ እኮ ነው የሚሆነው። መቅደስ ነው።
እንዲያውም ይላል መጽሐፍ ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ምን ያደርገዋል ይላል? ያፈርሰዋል። ይሄ መቅደስ ነው፣ የጌታ የእግዚአብሔር መንፈስ ማደሪያ። ተራ ጭቃ ብቻ አይደለም። እውነት ነው፣ እግዚአብሔር ሰው ወደ ምድር እንዲመጣና እንዲከሰት የተጠቀመው አፈርን ነው። ግን የህይወት እስትንፋስ እፍ ሲልበት ሰው ህያው ነፍስ ያለው የማይሞት ዘላለማዊ ነው የሆነው እኮ ታውቃላችሁ። ሞትን ያመጣው ውድቀት እንጂ ፍጥረታችን የማይሞት ማንነት ነበር። አሜን ነው። ፍጥረታችን የማይሞት ነበርኩ። ሞት የሚባለው የመጣው መቼ ነው? ሰው የወደቀ ጊዜ እኮ። አሁንም ክርስቶስ መጥቶ ስለኛ የሞተው የሚሞተው ማንነት የማይሞተውን ለብሶ ለዘላለም እንዲኖር የትንሣኤ ህይወት እንዲመጣ ታስቦ የመጣ ነው ማለት። ሁለተኛ ይሄ ትምህርት ምን እንደሚያወጣ ቃላችሁ የሰውነትን ትንሣኤና የሚከብረውን የትንሣኤ አካል ይክዳል ማለት። ሰው መንፈስ ከሆነ ስጋ ምን ሲሰራ ይነሳል? የስጋ ትንሣኤን የሚክድ አስተምህሮ ነው። የሚገርማችሁ ነፍሳችን በመቃተት ዝላለች የሚለው እኮ ከትንሣኤ አካል ጋር እስክትገናኝ ነው። አሁን በአጸደ ነፍስ ያሉት ወይም ደግሞ በንቃተ ህሊና ውስጥ የሚኖሩት የሰው ነፍስና መንፈስ ያለ አካል ስለሆኑ በፍጹም ሙላት በእግዚአብሔር መንግስት ውስጥ የሉም። መቼ ነው የሚሆኑት? የትንሣኤውን አካል ሲለብሱ። ያን ጊዜ ወደ እግዚአብሔር መንግስት ወደ በጉ ሰርግ ራት መግባት የምንችልበትን እግዚአብሔር በር ይከፍተዋል። እነዚህ ሰዎች ይህን አስተምሮ ሲያስተምሩ ኃጢአትን መዳንንና ቅድስናን አልተረዱም፣ መረዳትም አይፈልጉም። በስጋችሁ እግዚአብሔርን አክብሩ ሲል እኮ ከኃጢአት ጋር ያለን ንክኬ ንጹህ እንዲሆን እግዚአብሔር ስለሚፈልግ ነው። መዳናችን ስጋችንን ያካተተ ነው። ቅድስናችን ክርስቶስን ለመምሰል በተፈጠረው በዚህ ማንነት የሚገለጥ ነው። እንደ እግዚአብሔር ምሳሌ የተፈጠረውን አዲሱ ሰው። ያ ብቻ አይደለም። ይሄ ትምህርት የመጨረሻ ታርጌቱ እንደው ካላችሁ የኢየሱስን እውነተኛ ሰብአዊነት መቀነስ ነው። አለቀ። ይሄ ትልቁ አደጋ ነው። መጽሐፍ እንደዚህ ይላል፣ ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህም የክርስቶስ ተቃዋሚ መንፈስ ነው። ይህም እንዲመጣ ሰምታችኋል፣ አሁንም እንኳ በዓለም አለ። ይሄ አስተምሮ በነገራችን ላይ የክርስቶስ ተቃዋሚ መንፈስ ነው። እንደሚመጣ ሰምታችኋል፣ አሁንም በዓለም ላይ አለ። ታርጌቱ ስጋ ምንም ነው። በጥንቱ የኖሲስም ትምህርት ዶሶቲዝም የሚባል ትምህርት አለ። ስጋ ርኩስ ነው ብሎ የሚያምን ማለት ነው። ኖሲስሞችም እንደዛ ነው የሚሉት። መንፈስ ጥሩ ነው፣ ስጋ እኩይ ነው፣ ርኩስ ነው። ይህ አስተምሮ ዋነኛ ታርጌቱ ይህን ስጋ መጥላት ብቻ አይደለም። ጠላት በሰዎች ውስጥ ያስቀመጠው ጥበብ የሚመስል ነገር ግን የክርስቶስን ተሰጎ በስጋ መምጣት የሚቃወም ትምህርት ነው። ክርስቶስ በስጋ ካልመጣ ምንም ነን እኛ። ኢየሱስ በስጋ ካልመጣ ድነታችን ሙሉ አይደለም። በመስቀል ላይ ለመሞት የሰውን ስጋ ለብሶ በስጋና በደም ተካፍሎ በመካከላችን ተመላልሷል። ስለዚህ የኢየሱስ ክርስቶስን በስጋ መምጣት የሚክድ አስተምሮ ነው ማለት ነው። መጽሐፍ ሳይ ምላሻችን ምን ሆነ ይገባዋል። መጽሐፍ ቅዱስ የሰው ልጆች የተፈጠሩት 3 ገጽታዎች እንዳሉት ይነግረናል። ባለፈው ሳምንት እንዳነሳ ነው መንፈስ፣ ነፍስና ስጋ አላቸው። እነዚህ ለእግዚአብሔር አስፈላጊ ናቸው። ሰዎች መንፈስ ብቻ ወይም አካል ብቻ አይደሉም። ሰዎች ስጋ፣ ነፍስ፣ መንፈስ ያላቸው ሙሉ ሰዎች ናቸው። የሰው አጽመ ማንነት መንፈስ ብቻ ነው የሚለው ትምህርት ለክርስትና አስተምሮ እጅግ ባዕድ ነው እና የተፈጠርንበትን ሙሉ ዓላማም የሚያስክር ነው። ክርስቶስ በስጋና በደም ተካፍሎ መካከላችን ሲሆን ስጋ እርኩስ ስለሆነ ሳይሆን ስጋም ደግሞ ትንሣኤን የሚያገኝ የከበረ ፍጡር መሆኑን በማሳየት ነው። ወገኖቼ መጽሐፍ ቅዱስ ምን ያስተምረናል ታዲያ? የመጀመሪያው ይህን ትምህርት መንፈስ ነው የሚለውን ለመምታት መጽሐፍ ቅዱስ የሚያስተምረን ጥቂት ነጥቦች ላንሳ። አንደኛ የሰው ልጆች የተፈጠሩት እንደ ህያዋን ፍጡራን ወይም ተዋህዶ ነፍሳት የሚባሉት እንደ ህያዋን ፍጡራን ነው። a living being or soul ነው።
ሕያው ነፍስ ያለው ሆነ ስንል ስጋ አለው፣ ነፍስ አለው፣ መንፈስ አለው ማለት ነው። በአካል ውስጥ የሚኖሩ መናፍስት አይደሉም ሰዎች፣ ወይም በአካል ውስጥ የሚኖሩ መንፈስ አይደሉም። ሰው ሙሉ ነው። እግዚአብሔር ሰውን ከምድር አፈር አበጀው። አካሉ በአፍንጫው የሕይወት እስትንፋስ እፍ አለበት መንፈሱ። ሰውም ሕያው ነፍስ ያለው ሆነ ነፍስ። ስለዚህ ሰው ስጋ፣ ነፍስና መንፈስ የሚባለው እንዳለው ልናሰምርበት ይገባል። ይሄን ትምህርት የሚመታው አንደኛው ፍጥረታችን የሶስት ነገር ውቅር ነው የሚለው ነው። ሁለተኛው አካል በእግዚአብሔር የተፈጠረ ሲሆን መልካም ነው። ዝቅተኛ ያልከበረ የሰው ክፍል አይደለም ማለት ነው። አካል ራሱ የተፈጠረው ድንገታዊ ክስተት ሳይሆን የእግዚአብሔር ዲዛይን ነው። ሄዱ የሰውን አእምሮ ስታጠኑ እኮ በጣም ነው የሚገርማችሁ። የሰውን አካላዊ ስሪቱን ስትመለከቱት በጣም ነው የሚገርመው። የሕክምና ባለሙያዎች እንዳላችሁ አውቃለሁ። በጥቂቱ ስታነቡ ዋይ የእግዚአብሔር ፍጥረት የሚገርም ነው። ስለዚህ አካል በእግዚአብሔር የተፈጠረ እንደሆነ ማመን ያስፈልገናል። ዘፍጥረት ምዕራፍ 1:31 እንደሚነግረን እግዚአብሔር የፈጠረውን ሁሉ አየ ይልና እጅግም መልካም ነበር። ስለዚህ አካላችን ራሱ ምንድን ነበር ማለት ነው? መልካም። ክፉ ነው እኩይ ነው የሚል መጽሐፍ አናነብም። ከፈጠረ በኋላ መልካም ነው ያለው መጽሐፍ ቅዱስ። አካል የመንፈስ እስር ቤት እንደሆነ አይነግረንም፣ በፍጹም አያስተምረንም። የሀሳብ የአረማውያን ፍልስፍና ነው። አረማውያኖች ወይም ደግሞ የግሪክ ፈላስፎች የሚያነሱት ሰው መንፈስ ነው ጥሩ፣ ስጋ የመንፈስ እስር ቤት ነው። ስለዚህ ስጋ ከመንፈስ እስር ቤት ለመውጣት ሶሳይድ መፈጠም ጤናማነት ነው፣ ወደ መንፈስ መቀላቀል። ይህ ጠማማ ትምህርት ነው። አምላክ ቁሳዩን ዓለም ከፈጠረ በኋላ እነሆ ሁሉም መልካም እንደሆነ አየ። የሚገርማቸው እንኳን የሰው የእግዚአብሔር መልክ ያለበት ሰው ቀርቶ የተፈጠረችው ምድር እንኳን ምንድነች? መልካም ነው። ዛፉ፣ ተራራው፣ እንስሳው ሁሉ መልካም ነው። የእግዚአብሔር ፍጥረት እኩይ፣ ጠማማ፣ መልካም ያልሆነ ብለን ልንፈርጀው አንችልም። ይህ የሚያሳየን እነሆ ሁሉ መልካም ሆነ የሚለው ቁስ አካል በባህሪው እኩይ እንዳልሆነ ያስረዳናል ማለት ነው። ስጋ እንደ ነፍስና እንደ መንፈስ ሁሉ የከበረ ማንነት ያላቸው ፍጡራን ናቸው። ስጋ እንደ ነፍስ እንደ መንፈስ ሁሉ ስጋ የአምላክ ድንቅ ስራ ውጤት ነው። ዲዛይነሩ ሲሰራው ነፍስና መንፈስን በመጨመር ብቻ አይደለም፣ በእጆቹ በማበጀት የሰውን መልክ ውብ አድርጎ መልኩን ቀርጾበታል። ስለዚህ ወገኖቼ ከአምላክ የተገኘ ማንነታቸውን ማንኛውም ፍጥረት በኃጢአት ምክንያት ቢበላሽም ተፈጥሯዊ ወይም ኑባሬው ማንነቱ ግን እኩይ አይደለም፣ መልካም ነው። እግዚአብሔር በዚህ እውነት ሰውን እንደሰራው መጽሐፍ ቅዱስ ይነግራል ማለት ነው። ሶስተኛው መንፈስ አይደለም ብለን የምንሞግተው የእግዚአብሔር ቃል ይነግረን ነፍስና መንፈስ የሰው ልጅ የተለዩ ገጽታዎች መሆናቸው ነው። በአንደኛ ተሰሎንቄ ምዕራፍ 5:23 ላይ ስጋችሁ፣ ነፍሳችሁ፣ መንፈሳችሁ ይላል። ስለዚህ ሰው ነፍስም አይደለም፣ ሰው መንፈስም አይደለም፣ ሰው ስጋም አይደለም። ሰው የሶስቱ ነገር ውቅር ነው። መንፈስ ብቻውን እውነተኛውን ሰው እንደሆነ ማውራት የእግዚአብሔርን ፍጥረት ወይም ሰውን የሰራበትን መልክ መንቀፍ ወይም አለመቀበል ነው። ሁሉም የሰው ክፍሎች ስጋውም፣ ነፍሱም፣ መንፈሱም እጅግ አስፈላጊዎች ናቸው። አራተኛው ሰው መንፈስ አይደለም ብለን የምንሞግተው መጽሐፍ ሳይመሰረት ኃጢአት መላውን ሰው መንፈስንም ነፍስንም ስጋንም የሚጎዳ መሆኑ ነው። የሚገርማችሁ ኃጢአት የሚጎዳው ሁሉንም ነው። የዳነው መንፈስ ነው። ስለዚህ በስጋ ኃጢአት ብትሰራ ምንም ችግር የለውም ይሉና ሰዎች የኃጢአት ባሪያ እንዲሆኑ ይገፏቸዋል። ግን የሚገርማችሁ በስጋችን የምንሰራው ኃጢአት ነፍሳችንንም መንፈሳችንንም ያውከዋል፣ ያረክሰዋል። አዳም እኮ አትብላ የተባለውን ዛፍ የበላው በስጋው ነው አይደል እንዴ? የወደቀው ግን ሁለንተናው ነው። ስጋው ወድቋል፣ ነፍሱም በኃጢአት ቀንበር ውስጥ ትወድቃለች። ስጋው ሟቲ እንዲሆን በስቃይና በመከራ የሚኖር እንዲሆን ተፈርዶበታል። ስለዚህ ኃጢአት በሟች ሰውነታችን ላይ
እንዲነክስ መፍቀድ የለብንም የሚልን መጽሐፍ ቅዱስ ስለዚህ ነው። እንግዲህ ለምኞቱ እንድትታዘዙ በሚሞት ስጋችሁ ኃጢአት አይንገስ ሲል ኃጢአት ስጋንም አፌክት ያደርጋል፣ ኃጢአት ነፍስንም አፌክት ያደርጋል፣ መንፈስንም እንደዚሁ። ኃጢአት መንፈሳዊ ብቻ አይደለም ማለት ነው። አመለካከታችንን፣ ድርጊታችንን፣ ሐሳባችንን፣ ምኞታችንን፣ አካላትን፣ ግንኙነታችንን አፌክት ያደርጋል። ዘፍጥረት ምዕራፍ 3 የሚነግረን ይሄን ነው። ተቀላችሁ ሰው መንፈስ ብቻ ከሆነ የስጋ መቆሸሽ ወይም በኃጢአት መውደቅ መንፈስ ነኝ በሚለው ሰው ላይ እንደ ኪሳራ የሚቆጠር አይደለም። በእነሱ አስተሳሰብ ሰው መንፈስ ብቻ ከሆነ በስጋ የሚደረግ ኃጢአት ወይም የስጋ ውድቀት የሰውን ማንነት አፌክት ያደርገው። ስለዚህ ብዙ ሰዎች ህሊናቸው ውስጥ ላለው ጥያቄ መልስ የሚሆን ትምህርት ነው ጆሮአቸውን ያሳክካቸዋል። ኃጢአት እየሰሩ በደለኝነት ሲሰማቸው ይሄን በደለኝነት ገደል ሊያደርግላቸው የሚችል ትምህርት ይፈልጋሉ። ስለዚህ የዳነው መንፈስ ነው፣ አንተ መንፈስ ነህ፣ በስጋ የሚሰራው ኃጢአት በእግዚአብሔር ዘንድ ምንም የሚያስከፍል ዋጋ የለም የሚል አስተሳሰብን ያራምዳሉ። ይህ በጣም የወደቀና ተራ አስተሳሰብ ነው። መጽሐፍ ቅዱስ እንደሚነግረን የስጋ ስራም የተገለጠ ነው። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን ይመስል ነው። አስቀድሜ እንዳልኩ እንደዚህ ያሉ የሚያደርጉ የእግዚአብሔር መንግስት አይወርሱም ይላል። እነዚህ ነገሮች በሰው ሁለንተና የሚሰሩ ናቸው። ስጋችን ይሰራቸዋል፣ መንፈሳችን ይሰራዋል። ጥቂት የአዳምና ሔዋን ንገራችሁ። አዳምና ሔዋን እንዳትበሉ ተባሉ። ሰይጣን መጣና ይሄኑ ጥያቄን ያነሳላቸው እኮ አይኖቻችሁ ይበራሉ፣ እንደ እግዚአብሔር ትሆናላችሁ፣ አምላክ ትሆናላችሁ የሚል ብትበሉ ችግር የለውም የሚል አስተምሮ የሰጣቸው። ስለዚህ መልእክቱ የደረሰው ለመጀመሪያ ለምንድን ነው? ለነፍስ እኮ ነው፣ ለነፍስ ነው። ለዚህ ነው አንደኛ ቆሮንቶስ ምዕራፍ 11 ላይ መጥቶ ጳውሎስ ሲናገር ሰይጣን በተንኮሉ ሔዋን እንዳሳታት ለክርስቶስ ያላችሁ ቅንነት እንዳይበላሽ ብዬ እፈራለሁ። ሐሳባችሁ ተበላሽቶ፣ ሐሳብ የሚለው ከኢንተሌክት ከእውቀት ጋር የተያያዘ ነው። ስለዚህ አታክ ያደረገው ነፍስን ነው። እሷም ደግሞ ዛፉ ለመብራት ያማረ ለዓይንም እንደሚያስጎመጅ ተመለከተች፣ እይታዋ ተበላሽ። ከዛ በኋላ ነው ድርጊት የመጣው። ከዛፉ ወሰደች፣ በላች፣ ለባሏ ሰጣችሁ። ያኔ ሞት መጣ ማለት ነው። ውድቀት መጣ ማለት ነው። ጥፋት መጣ፣ ከእግዚአብሔር መለየት መጣ። ስጋ የሚሰራው ስራ ነፍስንም መንፈስንም ይነካል፣ ያውካል። አምስተኛው ይህን ትምህርት ለመምታት የምንጠቀመው እግዚአብሔር ቃል መዳን የሚያካተው መላ ማንነታችን ነው። ውድቀት ሁለንተናችን እንደነካ ሁሉ መዳንም የሚነካው ስጋችንን፣ ነፍሳችንን፣ መንፈሳችንን ነው። መንፈስን ብቻ አይደለም የሚያድነው። ኃጢአት ሁለመናችን እንደጎዳ ሁሉ በክርስቶስ የተገኘው ቤዛነት ሁለንተናችን ይነካዋል። ከዚህ የተነሳ ነፍስና መንፈሳችን ከዘላለማዊ ኩነኔ አርነት እንደሚወጡ ሁሉ ስጋችንም በትንሣኤ ለዘላለም አርነት ይወጣል። እግዚአብሔር የተባረከ ይሁን። ስለዚህ ስጋችንም በትንሣኤ የሚነሳበት ጊዜ አለ። መንፈሳችን ሕያው ይሆናል። ያን ጊዜ ነፍሳችን ትታደሳለች። አካላችን ደግሞ በትንሣኤ የእግዚአብሔር መንግስት ለመውረስ ይዘጋጃል። ይሄ መንፈስ ነን የሚለውን አስተሳሰብ የሚመታ የእግዚአብሔር ቃል እውነት ነው። ሌላኛው ኢየሱስ በሙሉ ሰው ሆነ። ሙሉ በሙሉ ሰው ሆነ። ተሰጎ ይዞ ሲመጣ ፍጹም ሰው ፍጹም አምላክ ነበር። በክርስቶስ ሰውነት ውስጥ ስጋም ነፍስም መንፈስም ነበሩ። አካል ነበረው እንደሚነግረን መጽሐፍ። በቁመትም በጥበብም በሞገስም በእግዚአብሔርም በሰውም ፊት ያድግ ነበረ። መስቀል ላይ ሲሞት አካሉ የሚታየው አካል ነው የተሰቀለው። ነፍስ ነበረው። ነፍሴ እስከ ሞት ድረስ ተጨነቀች ብሏል። መንፈሱን ሰጠ ይለናል እግዚአብሔር ቃል ሉቃስ 23:46 ላይ፣ ማቴዎስ 26:38 ላይ፣ ዮሐንስ ወንጌል ምዕራፍ 1:14 ላይ ቃልም ስጋ ሆነ ጸጋን እውነት ተሞልቶ በእኛ አደረ። በመጨረሻ እግዚአብሔር ቃል የምናነሳው የወደፊት ተስፋችን
በስጋ ትንሣኤ እንጂ ከስጋ በማምለጥ አይደለም። ከስጋ መምለጥ የኖስያን ትምህርት ነው ብያችኋለሁ። መንፈስ ጥሩ ነው፣ ስጋ እኩይ ነው። ስለዚህ ከመንፈሳዊ ዓለም ጋር ለመገናኘት ሰው ከስጋው ማምለጥ አለበት። አንድም አሴቲዝም ያስተምራሉ። ጫካ መግባት፣ ራስን ማጎሳቆል፣ ስጋ አይጠቅም፣ ማይረባ ነው፣ ከዚህ ስጋ ተለይተን መሄድ። ነገር ግን ስጋችን ክብር የሚያገኘው የወደፊት ተስፋችን የወደቀው ከስጋ በማምለጥ ሳይሆን በትንሣኤ ላይ ነው። አሜን። እንሞታለን ግን ተስፋ አለን። ሲጎናችሁ ያለው ሰው ተስፋ አለህ በሉት። እንሞታለን ግን ተስፋ አለን። የምን ተስፋ? የትንሣኤ ተስፋ አለን። አንድ ቀን ብንሞትም እንኳ በጌታ ምጽአት ጊዜ እናደርጋለን፣ እነሳለን። ዛሬ ቢመጣስ ይሄ የሚሞተው የማይሞተውን በቅጽበት ይለብሳል። በንጥቀት አካል የትንሣኤ አካል ነው። እሱም ወደ ጌታ እንሄዳለን። ስለዚህ ተስፋችን የወደቀው እዚህ ላይ ነው። ሰው መንፈስ አይደለም ማለት ነው። ሰው መንፈስ ነው ብሎ የሚያስተምሩትን ሰዎች ትምህርት ለመጠቅላል ትምህርቱ ሰው በአካል ውስጥ ለጊዜው የሚኖር መንፈስ ብቻ ነው የሚል ነው። ወይም ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ይኖራል ለሚለው ትምህርት ጠቅለል አድርገን ያነሳናቸው ሀሳቦች መጽሐፍሳዊ መልሳችን ሰው በእግዚአብሔር መንፈስ፣ በእግዚአብሔር ማንነት፣ በእግዚአብሔር መልክ ተቀርጾ የተፈጠረ መንፈስ፣ ነፍስና አካል እንዲኖረው ሆኖ የተፈጠረ ወይም ውህድ ፍጡር ነው ማለት ነው። ሁለተኛው ሶስቱም ክፍሎች እጅግ አስፈላጊያቸው፣ ስጋችንም ነፍሳችን መንፈሳችንም አስፈላጊ ናቸው። ሁሉም ክፍሎች በኃጢአት ተጎድተዋል። ሁሉም የሰው ማንነቶች በክርስቶስ ትንሣኤ፣ በክርስቶስ ምጽአት የትንሣኤ አካል ለብሰው ይድናሉ፣ ሙሉ ይሆናሉ ማለት ነው። ሰማይ ስንሄድ ስጋ የሌለው መንፈስ አይደለም የምንሆነው። ሰማይ ስንሄድ የትንሣኤ አካል የለበሰ ማንነት ነው የሚኖረው ማለት ነው። እግዚአብሔር የተባረከ ይሁን። ወደ ሁለተኛው ትምህርት ልሄድ። ሁለተኛው ትምህርት ሰው መለኮት ነው የሚል ነው። ወይም እግዚአብሔራዊ ተፈጥሮ አለው የሚል ትምህርት የሚያስተምሩ ሰዎች አሉ። የዚህ ሐሰት ትምህርት ዋና ሐሳቦች እንደዚህ ናቸው። የሰው ልጆች በተፈጥሯቸው መለኮታዊ ናቸው ብሎ ያምናል። ወይም የእግዚአብሔር ተፈጥሮ አላቸው፣ የመለኮት ተፈጥሮ አላቸው ሲፈጠሩ። ይሄ እንግዲህ ኢማጎ ዴይ ብለን ያነሳነው በእግዚአብሔር መልክና ምሳሌ ተፈጠርን የሚለው እኛ ከግንኙነት ጋር ከማንነት ጋር ያነሳነው ሐሳብ ነው። እዚህ ግን መለኮት ሆኖ ነው ሰው የሚፈጠረው። ወይም ሰዎች ከእግዚአብሔር ጋር በተመሳሳይ ማንነት ነው የተፈጠሩት። the same essence to God ማለት ነው። ከእግዚአብሔር መለኮታዊ ማንነት ጋር ተመሳሳይ። ወይም ሰዎች አማልክት ሊሆኑ ወደ መለኮትነት ሊለወጡ ይችላሉ የሚል እንደ ሞርሞን አይነት የሚያስተምሩት ትምህርት ነው። ሰው እያደገ አማልክት ይሆናል፣ መለኮት ይሆናል። ይሄ በኖስም ትምህርትም ነበረ። አምላክ እንደ ሰንሰለት የተያያዘ ነው ይላሉ እና በጣም እንደ ሰንሰለት የተያያዘ ነው። ወደ ላይ ወደ ጫፍ ያሉት ብርሃናማ ናቸው፣ ፍጹም መንፈስ ናቸው። ወደ ታች የቀረቡት ደግሞ የስጋና የመንፈስ ቅልቅል ናቸው። በዚህ መካከል ብለው እነሱ ክርስቶስን ይክዳሉ እኮ እግዚአብሔር ይክዳሉ። ዲመርጅ የሚባለው እግዚአብሔር ይህን ዓለም አልፈጠረውም ብለው ነው የሚያምኑት። ዲመርጅ የሚባለው በዚህ ሰንሰለት ውስጥ ያለው ይህን ዓለም ፈጥሯታል። ይህን ዓለም ፈጥሯል። የቁስና የመንፈስ ቅልቅል የሆነው ምክንያቱም እግዚአብሔር መንፈስ ስለሆነ ቁስ አካሉን ሊፈጥር፣ ቁስ አካሉ ሁሉ ርኩስ ነው ብሎ ስለሚያምኑ ማለት ነው። ስለዚህ በዚህ ትምህርት ውስጥ አምላክ ነው የእግዚአብሔር ኢሴንስ አለን እና ወደ መለኮትነት እናድጋለን ነው። መዳን ማለት በውስጥ ላለው አምላክ መነቃቃት መፍጠር ነው። በጣም ቢገርም ትምህርት ነው። መዳን ማለት አንድ ሰው ዳነ የሚባለው በውስጡ ያለው አምላክነት ይነቃቃል ማለት ነው እንጂ የኃጢአት ንስሐ ገብቶ ትራንስፎርም ይሆናል ወይም ደግሞ ይለወጣል ማለት አይደለም። በእነሱ አስተሳሰብ አንተ መለኮት ነህ፣ መለኮትህ ዝም ብሎ ነበር አላንቀሳቀስከውም፣ ስትድን መለኮትነት ይንቀሳቀሳል የሚል ጠማማ ትምህርት ነው። ሰዎች የእግዚአብሔርን ኃይል፣ ስልጣን ወይም ተፈጥሮ የሚጋሩት በጸጋ ሳይሆን በመወለድ ነው። ያ ማለት ሰው እኛ በጸጋ ነው ያገኘነው። ልክ ስናምን ለተቀበሉ በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው።
እያንዳንዳችን በማመን በጸጋ የእግዚአብሔር ልጅነት አግኝተናል። እነሱ ግን በመወለድ አግኝተናል። ምን ማለት ነው? እግዚአብሔርም መለኮት ነው፣ እኛም ከእርሱ ከተገኘን መለኮት ነን። ተፈጥሯችን አንድ አይነት ነው። የፓንቴይዝም የሚባል ትምህርት አለ። ፓንቴይዝም ሁሉ ነገር እግዚአብሔር ነው፣ እኛም የእግዚአብሔር ፓርት ነን ብሎ የሚያምኑ ኋላ ነው ትንሽ እግዚአብሔሮች ነን ብሎ ሲያመጡ አዲስ መገለጥ እንዳይመስላችሁ ጥንት የነበረ የፍልስፍና አስተሳሰብ ነው። ፓንቴይዝም የሚያስተምረው እግዚአብሔር ሁሉ ነው፣ በሁሉ ነው። ስለዚህ ይህም እግዚአብሔር ነው፣ ይሄኛውም እግዚአብሔር ነው፣ ይሄ ኮስሞስ ወርድም እግዚአብሔር ነው፣ አንተም እግዚአብሔር ነህ። ስለዚህ እኛ ትንሽ እግዚአብሔሮች ነን ብሎ ማሰብን የተለማመዱበት ነው። ይህ ትምህርት በእግዚአብሔር እውነት መመታት አለበት። በተለይ ይህ ትምህርት በብዙ ቦታዎች ተቋማት ውስጥ የምትመለከቱ ለምሳሌ የአዲሱ ዘመን እንቅስቃሴ እና የምስራቃውያን ይሄ ኢስተርን ሚስቲሲዝም የሚባለው አስተምሮ ሁሉም ሰዎች እና ሁሉም ፍጥረታት እንኳ የእግዚአብሔር ክፍሎች ናቸው። አሁን ያልኳቸው ፓንቴይዝም ሁሉም ተፈጥሮ የእግዚአብሔር ክፍሎች ናቸው፣ ትንንሽ እግዚአብሔሮች ናቸው ወይም የመለኮት መገለጫዎች ናቸው ብሎ ያምናሉ። የእምነት ቃል የብልጽግና ወንጌል ጽንፈኞቹ ደግሞ የሚያነሱት ሰዎች ትንንሽ አማልክት ናቸው፣ እኛ ትንንሽ አምላክ ነን፣ ወይም ደግሞ እንደ እግዚአብሔር ተመሳሳይ ተፈጥሮ ያለንን the same essence with God ከእግዚአብሔር ጋር ተመሳሳይ ማንነት ተፈጥሮ አለን። ጥንታዊ ኖስያን ደግሞ ቅድም እንዳልኳችሁ ሰዎች መነቃቃት የሚያስፈልገው መለኮታዊ ብልጭታ በውስጣቸው አለ። ስለዚህ መዳን የሚያስፈልገው ሰውየውን ያነቀዋል ከዛ ብሎ ነው የሚያስቡት። በነገራችን ላይ ከመንፈሳዊ ዓለም ሲባል በጣም መጠርጠር ጥሩ ነው። ከእግዚአብሔር ዓለም ወይም ከእግዚአብሔር መንግስት ነው ማለት ያለው። ከመንፈሳዊ ዓለም ከየትኛው ዓለም? መለኮታዊ ብልጭታ በውስጥ አለ፣ ከእሱ ጋር ተነካካ፣ አንተ ትንንሽ እግዚአብሔር ነህ ብሎ ከሚያስተምረው ትምህርት ጋር የሚጣጣም እንዳይሆንብን ከመንፈሳዊ ዓለም ብዙ መንፈሳዊ ዓለም አለ፣ ብዙ ዓለም አለ። የኛ ዓለም የእግዚአብሔር ዓለም ነው። እግዚአብሔር የተባረከ ይሁን። ትኩረታችን እሱ ላይ ሊሆን ይገባል ማለት ነው። የዚህ ትምህርት ችግር ሞርሞኖች ደግሞ ሰዎች እንደ እግዚአብሔር አማልክት ሊሆኑ ይችላሉ፣ እያደጉ ሊሆኑ ይችላሉ ብለው ነው የሚያምኑት። የዚህ ትምህርት ችግር ምንድን ነው ካላችሁ ኩራት ወይም ትዕቢት ነው። ባጭር ቃል ኩራት ወይም ትዕቢት ነው። ሰይጣን መጣና በኩራት ወደቀ። በኩራት እንዲወድቁ ሰዎችን አነሳሳ። በልዑል እመሰላለሁ አይደል ያለው? እግዚአብሔር ብቻ እግዚአብሔር ነው። አሜን በሉ ባካችሁ። እንደ እግዚአብሔር ትሆናላችሁ ሲላቸው ትዕቢት እኮ ነው። እንዴ እንሆናለን? አዎ። ግን መለስ ብለው ሰይጣን የወደቀበትን ቢያስተውሉ ኖሮ ባልወደቁ ነበር። ሰይጣን እንዴት ነው የወደቀው ካላችሁ በልዑል እመሰላለሁ፣ ዙፋኔን ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ ሲል ወደቀ። መለኮት የመሆን ፍላጎት ትዕቢት ነው። እስኪ እጃችሁን አንሱ። እኔ በእግዚአብሔር የተፈጠርኩ በሉ፣ ክቡር ሰው ነኝ፣ የእግዚአብሔር መልክ በእኔ አለ፣ እኔ ግን መለኮት አይደለሁም። ንገሩት፣ ለራሳችሁ መንገር ጥሩ ነው። ምክንያቱም መለኮታዊ ብልጭታ አንተ ውስጥ አለ። ደንዘዝ አትበል እንጂ አንቀው። ከዛ በኋላ እኔ ትንንሽ እግዚአብሔር ነኝ እያለ ሰው መንቀሳቀስ ጀመር። ይሄ ትዕቢት ነው። ሰይጣንን ጥሎታል፣ አዳምና ሔዋንን ጥሏቸዋል። አምላክ የመሆን ምኞት በጣም ይገርም እኮ። እኔ እግዚአብሔር ነኝ ከኔ በቀር ሌላ የለም። በቃ የለም ካለ የለም ነው። ለምን ፈልገዋለን? ስለዚህ እንዲህ አይነት ጠማማ ትምህርቶች ምድሪቱን ሞልተውታል። የመጽሐፍ ቅዱስ ርማት ምንድን ነው? እንዴት እናርመው? መጽሐፍ ቅዱስ ግልጽ ትምህርት ያስተምራል። ከዚህ ጋር ተያይዞ የሰው ልጆች የተፈጠሩ እንጂ መለኮታዊ አይደሉም። እግዚአብሔርም ሰውን በመልካችን እንደ ምሳሌያችን ምን እናድርጋለን? እንፍጠር። ስለዚህ መነሻ ያለን ፍጡር ነን እኛ። ሌላው እግዚአብሔር ብቻ እግዚአብሔር ነው። የማይለወጥ ማንነት ያለው፣ ዘላለማዊ ማንነት ያለው፣ አልፋና ኦሜጋ፣ የፍጥረት ሁሉ ሶርስ መገኛ። ሃሌሉያ! ፍጥረት ሳይኖር የነበረ የሚተካከለው ማንም የሌለ ዘላለማዊ አምላክ እግዚአብሔር ብቻ ነው። ማንም ሰው እግዚአብሔር ሊሆን አይችልም። መጽሐፍ የሚነግረን ይሄ ነው። ከኔ በቀር ነው። እንደርሱ የሚሆን የሚተካከለው ማንም የለም። እንኳን መለኮት ልንሆን
በቅጡ ሰውነታችንን ባከበር የተፈጠርንበት ዓላማ በገባን የእውነት የተከፈለልን ዋጋ ገብቶን ከጌታ ጋር ተጣብቀን በኖር እንኳን መለኮት ልንሆን ይሄ እኮ ቢገባን ራሱ የተደረገልን ስራ ገብቶን እውነተኛ መንፈሳውያን ሰዎች ሆነን ብንኖር በስማ እግዚአብሔርንም ምድራችንን ባሳረፍን ነበር። ያ ብቻ አይደለም፣ የእርሱን ምስል ወይም መልክ እንጂ የእርሱን ማንነት ወይም ተፈጥሮ አልተጋራም። አሁንም ላስብላችሁ፣ ይሄን እጃችሁን አንሱ። የእርሱን ምስል እና መልክ እንጂ የእርሱን ማንነት ወይም የእርሱን ተፈጥሮ አልተጋራሁም። እኛ መለኮት አይደለንም። የእግዚአብሔር ኢሴንስ የራሱ ብቻ ነው። እግዚአብሔር ያካፈለን ከባህሪያቱ ነው። እርሱንም ሰፍሮ ነው የሰጠን። የማንጋራው የእግዚአብሔር ባህሪ አለ። ያካፈለን ኮሚኒኬብል አትሪቢዩትስ ምንላቸው ያጋራን ባህሪያቶች ደግሞ አሉ። ሰውን ስለሚወደው በመልኩ ስለፈጠረው ሰው መለኮት ይሆናል ብሎ ማያቅም ተብሎ ማያቅም ልንሆንም አንችልም። የሞከሩ ሰዎች ቀደም ብያቸዋለሁ፣ ትዕቢት ነው። ስለዚህ እግዚአብሔር ብቻ እግዚአብሔር መለኮት ነው። የእርሱ ፍጥረት መለኮት ሊሆኑ አልተፈቀደላቸውም አይደሉምም። ለዚህ ነው መጽሐፍ ሲናገር ኢሳይያስ 45 ቁጥር 5 ላይ እኔ እግዚአብሔር ነኝ ይልና ሌላ የለም። እኔ እግዚአብሔር ነኝ ሌላ የለም። ሌላ እግዚአብሔር የሚባል የለም። እግዚአብሔር እርሱ አምላክ እንደሆነ ወቁ። እርሱ ሰራን፣ እኛ አይደለንም። እኛስ የሕዝቡ የመሰማሪያው በጎች ነን አለ። ደግሞ መዝሙረኛው መዝሙር 100 ቁጥር 3 ላይ እግዚአብሔር እርሱ አምላክ ነው አለና ይሄን ወቁ። ከዛ ዞር ብሎ እርሱ ሰራን አለ። እኛ ተፈጠርን ተሰራን በሱ እጅ። እኛ ሕዝቡ የመሰማሪያ በጎች እንጂ አምላክ አይደለንም። ትዕቢት ነው። አምላክ ነኝ ብሎ ማሰብ ትዕቢት ነው። ሰዎች ዘላለማውያን አልነበሩም አይደሉምም። መነሻ ያላቸው በእግዚአብሔር ቸርነት ዘላለማዊ እንደሆኑ የተሰጡ ናቸው። ሰዎች ራሳቸውን የቻሉ አይደሉም። ለመኖር የሚያስፈልጋቸው ብዙ ነገር አለ። እግዚአብሔር ብቻውን አምላክ ነው። ለመኖር የማንም እርዳታ የማይፈልግ የማይማር የማይመራመር ፍጥረት ሳይኖር የነበረ መኖር የሚችል አምላክ ነው። ሲፈጥረን በአምሳሉ በመልኩ ፈጥሮናል። ግን መነሻ ያለን ፍጡራን መቼም ጊዜ ብንሆን ይኸው ማንነታችን የሚቀጥረው መለኮት ያለን ማለት ነው። ሰዎች የተፈጠሩት በእግዚአብሔር መልክ እንጂ እንደ እግዚአብሔር አይደለም። ቅድም እንዳነሳዋችሁ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ነው ያለው። ቅድም እንዳልኩት ኢማጎ ዴይ የእግዚአብሔር መልክ፣ የእግዚአብሔር ምሳሌ፣ የእግዚአብሔር ጥላ፣ የእግዚአብሔር ነጸብራቅ፣ የእግዚአብሔር ውክልና እንዲኖረን ሆነን የተፈጠርን የመግዛት ስልጣን ተሰጥቶን የምንኖር ነን። በስነ ምግባር፣ በግንኙነት፣ በመንፈሳዊ ችሎታ ወይም ደግሞ ስጦታዎች እግዚአብሔር እንድንመስለው ተደርገናል። ነገር ግን ፍጡራን እንጂ መለኮት አይደለም። ሲጀመር ሰዎች የወደቁ ኃጢአተኞችና ጥገኞች ናቸው። በክብር ተፈጠሩ፣ ነገር ግን በኃጢአት ምክንያት ወደቁ። ይህ የወደቀ ማንነት እንዴት መለኮት ሊሆን ይችላል? እንኳን አሁን ያኔም አልሆኑ። በጣም ይገርማችሁ፣ ሰይጣን ሰው ሲፈጠር ምንም ሳይወድቅ መለኮት ሆኖ ቢሆን ኖሮ መለኮት ትሆናላችሁ ብሎ አይጠይቃቸውም ነበር። አስባችሁታ? ወደ አዳምና ሔዋን መጥቶ ምንድን ያላቸው? አይኖቻችሁ ይከፈታሉ እንደ እግዚአብሔር አልነበሩም ማለት ነው። አይሆኑምም። በሱ ሳቤ ግን እሱ የወደቀበትን መውደቅ ነው ያቀበላቸው። መለኮት ሆኖ ቢሆን ኖሮ ሳይወድቁ የመጀመሪያው ማንነት መለኮት ሆኖ ቢሆን ኖሮ ሰይጣንም ይህን ፈተና ባላመጣና ባልጣላቸው ነበር። ከፍጥረታችን ፍጡራን ነን እንጂ መለኮት ልንሆን አንችልም። በጣም የሚገርማችሁ አዲስ ልደት መለኮት አያደርገንም። አዲስ ልደት የእግዚአብሔር ልጆች፣ የእግዚአብሔር ወገኖች፣ ከኃጢአትና ከሞት ፍርድ ያመለጥን የእግዚአብሔር ቤተሰቦች እንጂ ምን ሆነው መለኮት አያደርገንም። በጸጋ የእግዚአብሔር ልጆች እንድንሆን ተፈርዶልናል። ለዚህ ነው ለተቀበሉት በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች እንዲሆኑ ስልጣንን ሰጣቸው። ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ አይደለም።
ስለዚህ ውልደታችን መንፈሳዊ ይሆናል፣ የእግዚአብሔር ልጆች እንሆናለን፣ የእግዚአብሔር መንግስት መውረስ የሚችል አቅምና አቋም ይኖረናል። ነገር ግን መለኮት አንሆንም። የእግዚአብሔር ልጆች የምንሆነው ራስን በማገኘት ሳይሆን በጉዲፈቻ ነው። ቅድም እንዳልኩት ራስን ማገኘት ነው። በአንተ ውስጥ ብርሃናማ መለኮት አለ። ስትድን እሱ ነው የሚነቃው። አይ እንደሱ አይደለም። በጉዲፈቻ ነው ልጅ ሆኖ ራሱ ልጅነታችን ራሱ ከክርስቶስ ጋር የተካከለ አይደለም። አንዳንዱ ሰው እሱም ልጅ ነው እኔም ልጅ ነኝ ይላል። ይህ ጠጋ እኮ መለኮት ለመሆን ነው። አይሆንም። እኛ በጉዲፈቻ ልጅ ያልነበር ልጅ ሆንን፣ በማመን ልጅ ሆንን፣ ተፈርዶልን ልጅ ሆንን፣ ተሰርቶልን ልጅ ሆንን፣ ተወደን ልጅ ሆንን። እስኪ በደንብ አሜን በሉ ባካችሁ። እርሱ ከዘላለም ልጅ ነው። ምን አገናኝቶት? የእግዚአብሔር አንድያና ብቸኛ ልጅ። እኛ እኮ ወንድሞቼ ብሎ ሊጠራን እኔ በጣም እሱን ቃል ሳነብ ሁሌ ጌታ ሆይ አመሰግናለሁ እላለሁ። ምክንያቱም ወንድሞቼ ብሎ ሊጠራን አላፈረብንም ቢል ቃል አለ ማለት አይገባንም ነበር ማለት ነው። የሚያሳፍር ብዙ ነገር ነበረን ማለት ነው። ግን አላፈረብንም። ወንድሞቹ አደረገን። በማመን ነው ልጅ ሆን። እኔም እሱም ልጅ ሊትራሊ ሲናገር ሰምቼዋለሁ። ያንዳንዱ ሰው ስም መጥራት ራሱ ጥሩ ሊሆን ይችላል፣ ሚዲያ ላይ የተነገረ ስለሆነ። እኛ ከመለኮት ጋር የተካከለ ማንነት ያለን ከክርስቶስ ጋር እኩል ሆንኩ ልጅ ነኝ ብሎ ሲያስተምር ሰምቼዋለሁ። ኃይሉ ዮሐንስ የሚባል ሰው ጥሩ ነው። አንዳንዱ ሰው መግለጥ ጥሩ ነው። የትምህርቱን ሶርስ እነ ጳውሎስ ጠቅሷቸዋል እኮ ትንሣኤን ለሚሉት ሄሜኔስ እና ፊንጦስ ብሎ ስም ጠቅሷል። ያንዳንዱን አጋንንታዊ ትምህርት የሚያራምድ ስሙን ጠርቶ መምታት ያስፈልጋል። እኛ በክርስቶስ ልጅ ሆነን የእግዚአብሔር ቤተሰቦች ነን። እኛ መለኮት አይደለንም። ልናሰምርበት የሚገባ እውነት ይሄ ነው። ጠማማ ትምህርቶች ሰዎችን ለስጋቸው አርነት በመስጠት ግን ከእግዚአብሔር ይነጥላሉ። በመዳንም ቢሆን የእግዚአብሔርን መንፈስ እንቀበላለን፣ የእግዚአብሔርን ሕይወት እንቀበላለን፣ የእርሱ የሞራል ምሳሌ እንካፈላለን። እግዚአብሔር ቅዱስ እንደሆነ ቅዱሳን እንካፈላለን። ነገር ግን እግዚአብሔር ወይም መለኮት አንሆንም። ነገር ግን ወደ አማልክትነት አንሸጋገርም፣ አናድግም። ነገር ግን የእግዚአብሔር ማንነት አካል ክፍል አንሆንም። ወይም ደግሞ ይሄ ፓንቴይዝም እንደሚለው እግዚአብሔር መንፈስ ነው፣ ወደ መንፈሳዊ ዓለም ስንቀላቀል እኛም የእግዚአብሔር አካል እንሆናለን የሚለው ትምህርት አይሰራም። ከመለኮታዊ ባህሪ ተካፋዮች የሆንን ይሄ ማለት አማልክት ሆን ማለት በጣም ብዙ ጊዜ የምትነሳ ጥቅስ ይህች ናት። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 4 ላይ ነው። አንዳንድ ሰዎች መለኮታዊ እንደሆኑ ለመናገር ሁለተኛ ጴጥሮስ ነው የሚጠቅሱት። ስለ ክፉ ምኞት በዓለም ካለው ጥፋት አመልጣችሁ ከመለኮቱ ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። ነገር ግን አውዱ ስትመለከቱት የመለኮታዊ ባህሪ ተካፋይ መሆን ማለት መለኮት መሆን ማለት አይደለም። የእግዚአብሔር የሞራል ባህሪ የምንጋራ ሆነ። እኔ ቅዱስ እንደሆንኩ እናንተ ደግሞ ቅዱሳን ሆኑ። ከክፉ ምኞት እናመልጣለን፣ እንዲሁም ቅድስናውን እንጋራለን ማለት ነው። በእግዚአብሔር አምላክነት ወይም ተፈጥሮ ውስጥ ሳይሆን በእግዚአብሔር ሕይወት ውስጥ እንሳተፋለን። የእግዚአብሔር ሕይወት እኛ እንድንኖረው የተፈቀደ ሕይወት ነው። የእግዚአብሔር መለኮትነት ግን የብቻው ነው። የማንም የማይጋራ የማይካፈል የማይተላለፍ ማንነቱ ነው። ሁሉን አዋቂ፣ ሁሉን ቻይ፣ በሁሉ ስፍራ መገኘት የሚሉ የማያጋራቸው ባህሪያቶቹ የእግዚአብሔር ብቻ እንደሆኑ ልናስብ ይገባናል። ሌላ የሚጠቀስ ጥቅስ አለ። እናንተ አማልክት ናችሁ አልሁ ይላል። አሳፍ የተናገረው ክፍል ነው መዝሙር ላይ። አይ አሳፍ ያለው እኮ እነዚህ ኃጢአተኞችና አመፀኞች የፈለጉትን ያደርጋሉ፣ ከልካይ የላቸውም። ይደረምሳሉ፣ ይዘርፋሉ፣ ይገድላሉ፣ ሁሉንም ያደርጋሉ። እና አያቸውና እናንተ አማልክት ናችሁ አልኩ። እሱ ነው ያለው፣ አሳፍ ነው ያለው። ማለት ሁሉን ነገር የማድረግ ችሎታ፣ ሁሉን ነገር ሲያደርጉ ከልካይ የሌላቸው ሲሆን አመጹንም፣ ክፋቱንም፣ ግድያውንም የትኛውንም ሲያደርጉ እንደው ሃይባይ የሌላቸው ሲያይ እናንተ አማልክት ናችሁ አልኩ ይላል። ዝቅ ብሎ ግን ያፈርሰዋል እኮ። አሁን እንደሚታይ ጤዛና ኋላ ደግሞ እንደሚጠፋ እንፋሎት እንደሆኑ አስቀምጦታል። ስለዚህ ሰይጣን ሁል ጊዜ የሚፈትንህን ነው።
ሰዎች አምላክ ናችሁ ብሎ ይነግራቸውና ከእውነት እንዲዛነፉ ያደርጋቸዋል ማለት ነው። ከእውነት እንዲርቁ ያደርጋቸዋል። ይሄ ደግሞ በክርስትና ውስጥ በጣም አደገኛው እሳቤ ነው። እኛ አምላክ አይደለንም። ይሄን ሐሳብ ጠቅላ ሶስተኛውን ባጭር ተናግሬ ጨርሳለሁ። የሐሰት ትምህርቱ ምንድነው? ሰው መለኮታዊ ነው ወይም የእግዚአብሔር ተፈጥሯዊ ባህሪ አለው የሚል ነው። የመጽሐፍ ቅዱስ ምላሽ ግን ሰዎች በእግዚአብሔር መልክ ተፈጥረዋል፣ ነገር ግን የእግዚአብሔር መለኮታዊ ማንነትን አይጋሩም። መለኮታዊ ማንነት የእግዚአብሔር የራሱ ስለሆነ ቤዛነትን አግኝተናል፣ ዳግም ተወልደናል፣ ተለውጠናል። ነገር ግን ፍጹም አምላክ አንሆንም። መንፈሳውያን ሰዎች ነው የምንሆነው። እግዚአብሔር ብቻ ለዘላለም አምላክ ነው። የማይነቃነቅ ማንነት ያለው፣ የማይዛነፍ ማንነት ያለው፣ የማይወድቅ ማንነት ያለው፣ የመፍጠር ችሎታው የላቀ፣ የማዳን ብቃቱ ሙሉ የሆነ ሃሌሉያ እግዚአብሔር ብቻ አምላክ ነው። ሶስተኛውና የመጨረሻው ሰው አካላዊ ወይም ቁሳዊ ብቻ ነው የሚለው ትምህርት ነው። ይሄ ብዙ ጊዜ ከአሴቲዝም ጋር በጣም ተመሳስሎ ይሄዳል። መንፈሳዊን ይረሱትና ሰው ይሄኛው ቁሳዊ አካል ብቻ እንደሆነ ለማንሳት ይሞክሩ ናቸው። የዚህ አስተምሮ ወይም የዚህ ትምህርት ዋና ሐሳብ ነው የሰው ልጅ አካላዊ ባዮሎጂካሊ ወይም ስነ ህይወታዊ ወይም ቁስ ብቻ ነው። ዲፋይን የሚያደርጉት ይሄን ነው። በሰው ልጅ ተፈጥሮ ውስጥ መንፈሳዊ ገጽታ የሚባል የለም። ይሄን በጣም ነው የሚገፋው ሰውን። መንፈሳዊ ማንነት ከሌለህ የምትኖረው እዚሁ ነው፣ የምትኖረውም ለዚሁ ነው። ስለዚህ በቃ ኑረው። በነገራችን ላይ ይሄ ትምህርት በነ ኢየሱስና እነ ጳውሎስ በነበሩበት ዘመንም ነበረ። ሰዶቃውያን የሚባሉት እኮ ሰው መንፈሳዊ ዓለም እንዳለው ወይም ደግሞ ከሞት በኋላ ሌላ ህይወት እንዳለ አያምኑ። ባርኮት ማለት እግዚአብሔርን ያመልካሉ። ባርኮት ማለት ረጅም ዕድሜ ነው ይላሉ። ብላ ጠጣ፣ እግዚአብሔር ረጅም ዕድሜ ከሰጠ ጎተራህን ከሞላ ካትረፈረፈ በቃ ሰው ማለት እሱ ነው። የሞተ ቀን ሞተ ነው፣ በቃ ሌላ ህይወት የለም፣ ከሞት በኋላ ህይወት የለም ብላ ያስባሉ። ይሄ ማለት ሰው አካላዊ ወይም ቁሳዊ ነው ብቻ ማለት ነው። መጽሐፍ ሳዶሰስ ወይም ሰዶቃውያን ተብሎ የሚጠቀሱት እምነታቸው ይሄ ነው። ንቃተ ህሊና፣ ስሜቶች፣ ስነ ምግባርና ፍቅር የኬሚካል ግብረ መልሶች ወይም የአንጎል እንቅስቃሴ ብቻ ናቸው ብሎ ነው የሚያምኑት ማለት ነው። ስለዚህ ንቃተ ህሊናችን ይሄ የማወቅ ምናምን ነው፣ ነፍስ ምናምን ነው ሳይሆን ኬሚካል ሪአክሽን ናቸው። ስሜቶቻችን በአንጎል ውስጥ ያለ የኬሚካል ሪአክሽን ውጤት ነው፣ ወይም የብሬን አክቲቪቲ ምንለው ማለት ነው። የአእምሮ ተግባራት እንቅስቃሴ ነው። አንድ ሰው ሲሞት ሁሉም ነገር ያበቃል ብለው ነው የሚያምኑት። ስለዚህ ነፍስ፣ መንፈስ ከሞት በኋላ ህይወት የላቸው። እስኪ አስቡት፣ አሁን ነፍስ፣ መንፈስ ከሞት በኋላ ህይወት የለውም ከተባላችሁ ሰው በልቡ ደስ ያለውን የተመቸውን የናፈቀውን ሊያገኝ የሚፈልገው ሁሉ ምን ያደርጋል? እያደረገ ነው የሚኖረው ማለት ነው። መጽሐፍ ቅዱስ ደግሞ ራሳችሁን ግዙ ሲል እኮ ደስ ያለህን የተመኘውን የፈለግከውን ነገር ሁሉ ልታደርግ አልተፈጠርክም። አንተ በሙሉ ደስታ ውስጥ የምትኖርበት ዘመን ተቀጥሮልሃል። በዚህ ዓለም ስትኖር ርኩሰትን፣ አመፅን፣ ክፋትን ልታደርግ አልተሰራም፣ አልተከሰትክም። እግዚአብሔር አስቦ ወልዶሃልና ነው መጽሐፍ የሚነግረን። የኛው አስተምሮ ግን ከሞት በኋላ ህይወት የለውም፣ እንደ ልብ ኑር ነው። የሰው ልጅ ክብር የተመሰረተው በስነ ህይወት ነው ወይም ደግሞ በተግባር ላይ ብቻ ነው ብለው የሚያምኑ ናቸው። ይህ አመለካከት እንግዲህ የመጣው ከተፈጥሯዊነት ወይም ናቹራሊዝም ከሚባለው አስተሳሰብ የሚመጣ ነው። ከቁሳዊነት ወይም ደግሞ ከአምላክ የለሽ ሳይንስ ኤቲስት ሳይንስ ከሚባለው የሚመጣ ከባህሪና ከዓለማዊ ሰብአዊነት ጋር የተያያዘ አስተሳሰብ ካላቸው የሚወለድ አስተምሮ ነው። ይህ አመለካከት መጽሐፍ ቅዱሳዊውን ዓለም እይታ አጥብቆ ይቃወማል፣ ወይም የቢብሊካል ወርልድ ቪው የሆነውን ይቃወማል። እኛ የተፈጠርንበትን ዓላማ፣ የምንኖርበትን ዓላማ፣ እግዚአብሔር እኛ ውስጥ ያስቀመጠውን ዘላለማዊውን ሐሳብ የዘነጋና ያገለለ ትምህርት ነው ማለት ነው። ሁሉንም ከተፈጥሮ በላይ የሆነውን ነገር ይክዳል። ወይም ደግሞ ሱፕሪም ጋድ የለም፣ የፍጥረት መገኛና ፈጣሪ የለም። እና ምንድን ያለው? አንተ ነው ያለው። አንተ የራስህ አምላክ ነህ። ካንተ በላይ የሆነ አንተን የሚያንቀሳቅስ የሚያወዛውዝህ የለም። እኛ ደግሞ የተገኘኑ በእግዚአብሔር ነው፣
የምንኖረው ለእግዚአብሔር ክብር ነው፣ የምንሄደው ወደ እግዚአብሔር ነው። አሜን ነው። የእውነት ሲገባን ነው ለእግዚአብሔር መገዛታችን የሚጨምረው። የዚህ ስታስ ትምህርት ውጤቶቹ ታዲያ ምንድናቸው ካላችሁ እግዚአብሔርን መካድ፣ ካንተ በላይ አምላክ የለም ብሎ መካድ ነው። ነፍስና መንፈስን መካድ፣ ከሞት በኋላ የሚቀጥል ህይወት የለም። ከሞት በኋላ ህይወትን ሰማይን ወይም ገሃነምን ይክዳል። ይሄ በከፊል ጆቫ ዊትነስ ከሚያምኑት ትምህርት አንደኛው ይሄ ነው እኮ። በምድር ላይ መልካም አድርግ፣ መልካሙን ምድርን ትወርሳለህ፣ ክፉና አመፀኛ ከሆንክ በዚያው እንደጠፋ ትቀራለህ ነው። የሚሻገር ነፍስና መንፈስ የለም ብሎ ያስተምራል። ለሰው ሊና የሚመች ነገር የሚናገሩት ማለት ነው። ሰዎች የላቁ እንስሳት እንደሆኑ ለማስተማር ይሞክራሉ። ይሄ እንግዲህ አድቫንስድ አኒማል ናቸው በጣም እንግዲህ ያው ሰው ክቡር ሆኖ ሳለ አያውቅም የተባለው ማለት ነው። እንደሚጠፉ እንስሶች ራሱን መሰለ። እኛ የእግዚአብሔር መልክ ያለብን የእግዚአብሔር መልክ የተካፈልን መለኮት ያልሆንን መንፈሳውያን በመወለድ ልጅነትን ያገኘን ወይም ደግሞ በማመን ልጅነትን ያገኘን ርስት ወራሾች ነን። የሞራል ተጠያቂነትን መካድ። በነገራችን ላይ መጽሐፍ ቅዱስ እኮ ሞራል ስታንዳርድ አለው። ራስን በመግዛት በጽድቅ በእውነት ለመኖር ራሳችንን የምንጠብቅ ሰዎች ነን። ለኃጢአት ምክንያትን መስጠት፣ ምክንያቱም መንፈሳዊ ሕግ የለም ብሎ ስለሚያምኑ ለኃጢአታቸው ምክንያት ይሰጣሉ። ይሄን ያደረኩት ስሜቴ ስለፈለገው ነው፣ ይሄን ያደረኩት ምን ችግር አለው፣ ይሄን ያደረኩት እውነተኛ የሆነ አቋም አስተምሮ የለም። ስለዚህ ለኃጢአት ምክንያትን በመስጠት መንፈሳዊ ሕግ የለም ብለው የሚያስቡ ሰዎች ናቸው። ይህ ትምህርት እንግዲህ በእግዚአብሔር ቃል እውነት መመታት ያለበት እውነት ነው። ምንድነው ብለን ስናነሳ አንደኛ የሰው ልጆች አካልም መንፈስም አላቸው። ፍጥረታችን አካልም መንፈስም ያለን ስለሆንን መንፈስንና ነፍስን መካድ ከመጽሐፍ ቅዱስ የተጣላ ትምህርት ነው ማለት ነው። ሁለተኛው መጽሐፍ ቅዱስ ስጋ፣ ነፍስ፣ መንፈስ መካከል ያለውን ልዩነት ስትሪክትሊ ይገልጣል ማለት ነው። ስጋ አለ፣ ነፍስ አለ፣ መንፈስ አለ። መክብብ ላይ እንደሚናገረው እኮ ስጋ ወደ አፈሩ፣ ነፍስ ደግሞ ወደ አምላኩ ሄደ፣ ይነጣጥላቸዋል ማለት ነው። ነፍስ አድራሻ አላት፣ መንፈስ አድራሻ አለው። ኢየሱስም ያስተማረን እውነት ይሄን ነው። ሌላው አካላዊ ሞት በኋላ መንፈስ ወደ እግዚአብሔር የሚመለስ መሆኑ አሁን እንዳነሳሁት አፈር ወደ ነበረበት መመለሱ ህይወት ቀጣይ እንደሆነ የእግዚአብሔር ቃል አስምሮ ይነግረናል። በአንጻሩ ሰዎች ከእግዚአብሔር ዘንድ ያገኟቸው ስነ ምግባራዊ መንፈሳዊ እና ዘላለማዊ ችሎታዎች በሰው ውስጥ የተገለጡ እውነቶች እንደሆኑ የእግዚአብሔር ቃል ይነግራል። ዘፍጥረት ምዕራፍ 1 26-27 ላይ በእግዚአብሔር መልክ ተፈጠርን፣ ብዙ ተባዙ፣ ምድርን ሙሏት፣ ግዟትም። ከእግዚአብሔር የተጋራናቸው ባህሪያቶች በሰው ውስጥ የሚታዩ ናቸው። ምክንያቱም ስነ ምግባር፣ መንፈሳዊነት፣ ፈጠራ፣ ግንኙነት፣ ህሊና የምንላቸው በእግዚአብሔር መልክ በመፈጠራችን በእኛ ውስጥ የተገኙ ነው። ይህን ትምህርት ልደምድምና ሊጨርስ። ይህ ትምህርት የሐሰት ትምህርት በዋናነት ሰው አካላዊ ወይም ቁሳዊ ነው ብሎ የሚያምን ትምህርት ነው። መጽሐፍ ቅዱስ ምላሹስ ሰዎች አካል፣ ነፍስ፣ መንፈስ አላቸው። በእግዚአብሔር አምሳል የተፈጠረው መንፈሳዊና አካላዊ ፍጡር ነው ማለት ነው። ሰው መንፈሳዊ ችሎታዎች፣ ሞራል፣ ኃላፊነትና ዘላለማዊ ህልውና አለው። ሰው ህይወት በሞት አያበቃም። የሰው ህይወት ነፍስ ትቀጥላለች፣ ስጋም ትንሣኤን ያገኛል። ስለዚህ እነዚህ ሶስት ዋና ትምህርቶች ላይ ነው ዛሬ ያተኮርኩት። ሰው መንፈስ ነው፣ በስጋ ውስጥ ይኖራል፣ ነፍስ አለው የሚለው ትምህርት መጽሐፍ ቅዱሳዊ መሰረት የሌለው የኖስምና የኒው ኤጅ ሙቭመንት ትምህርት ነው። ይሄ በእግዚአብሔር ቃል እውነት ይፈርሳል። ሁለተኛ ያነሳነው ሰው አምላክ ነው የሚል ነው። አይ እኔ ብቻ አምላክ ነኝ ያለ እግዚአብሔር ሰውን ሲፈጥረው አምላክ እንዲሆን ሳይሆን ከእርሱ ጋር እንዲኖር የሞራል ልዕልናን ሰጥቶ ከባህሪው አጋርቶት ተፈጥሮውን ሳይሆን ባህሪውን አጋርቶት የሚኖር ሰው ነው። ሰው መቼም ጊዜ መለኮት አይሆንም፣ በእግዚአብሔር ቃል የፈረሰ ይሆን። ሰው ቁስ ነው ብሎ የሚያስተምር ትምህርት አለ። ሰው ቁስ ብቻ አይደለም። ሰው የስጋ የነፍስ የመንፈስ ውቅር ነው። ስጋው ወደ አፈር ሲመለስ ነፍስና መንፈስ ወደ ሰማይ ይሄዳሉ። በትንሣኤ ቀን ስጋም የማይሞት የማይበሰብስ አካል ለብሶ ይነሳል። ስለዚህ ሰው ቁስ ብቻ ሳይሆን የነፍስና የመንፈስም ውቅር ያለበት ሙሉ ሰው ነው። እግዚአብሔር የተባረከ ይሁን። እነዚህ አስተምሮቶች የትኛው ሜዳ ላይ ታገኟቸዋላችሁ? ያን ጊዜ ቆም ብለን የተፈጠርንበትን ማንነት በማስታወስ እንዲህ አይነቱን ጠማማ ትምህርት
ልንመታ ያስፈልገናል ማለት ነው። እግዚአብሔር የተባረከ ይሁን። የሚቀጥለው ሳምንት እኛ ታዲያ በክርስቶስ ማን ነን የሚለው ከዚህ ምድር ከዳንበት እስከ ሰማይ ያለውን ስፍራችንን እንመለከታለን። እግዚአብሔር የተባረከ ይሁን። ጸልያለን።